30ኛ ጁዝ 9ኛ ሱረቱል አልበለድ በመካ የወረደች ናት። 20 ናቸው። ቢስሚላሂ الرحمن الرحيم በአላህ ስም ፍጹም ርኅሩህ ፍጹም አዛኝ በሆነው። لا أقسم بهذا البلد እኔ አላህ በርግጥ በዚህ ሀገር በመካ አምላለሁ። وأنت حل بهذا البلد አንተ ነብይ ሆይ አንተ በዚህ ሀገር መካ እርም የተደረገውን መጋደል ለተወሰነ ጊዜ ተፈቀደልህ። ووالد وما ولد በወላጅ አዳምና በተወላጅ በአዳም ዘር እምላለሁ። لقد خلقنا الإنسان في كبد በርግጥ የሰው ልጅን በቸጋራ ህይወት ውስጥ እንዲያልፍ አድርገን ፈጠር ነው። أيحسب أن لن يقدر عليه أحد መልእክተኛውን የሚያስቸግር ሰው በሱ ላይ ማንም መበቀል የማይችል መስሎት ይገምት ይሆናልን? يقول أهلكت مالا لبدا ከሃዲው እስላምን ለማሰናከል በርካታ ገንዘብ አወደምኩኝ ብሎ ያወራል። أيحسب أن لم يره أحد በጥፋት ድርጊቱ ማንም ወይም አላህ አያየኝም ብሎ ይገምት ይሆናልን? ألم نجعل له عينين ለዚህ አጥፊ ሁለት አይኖችን አላበጀንለትምን? ولسانا وشفتين አንደበትና ከንፈሮችንም አላበጀንለትምን? وهديناه النجدين የመልካምና የመጥፎ መንገዶችንም አመላከት ነው። فلاقتحم العقبة መልካም በመስራት አስቸጋሪውን የገነት መንገድ ተወጥቶታልን ወይም ይተማመናልን? وما أدراك ما العقبة አስቸጋሪው የገነት መንገድ ምን እንደሆነ ምን አሳወቀ? فك رقبة አስቸጋሪው የገነት መንገድ በምድር ላይ ባሪያን ነፃ ማውጣት ነው። أو إطعام في يوم ذي مسغبة ወይንም አስቸጋሪው የገነት መንገድ በምድር ላይ ረሃብ በጠናበት ጊዜ ስስትን አስወግዶ ድሃን መመገብ ነው። يتيما ذا مقربة የቅርብ ዝምድና ያለውን ወላጅ አልባ ሕፃን መርዳት ነው። أو مسكينا ذا متربة ወይም አፈር ላይ የሚተኛን ምስኪን መርዳት ነው። ثم كان من الذين آمنوا وتواصوا بالصبر وتواصوا بالمرحمة በጎ ተግባር የፈጸመ መደቡ የሚሆነው ከነዚያ በትዕግስት ላይ አደራ ከተባባሉትና ለፍጡራንም በማዘን ላይ አደራ ከተባባሉት ጋር ነው። أولئك أصحاب الميمنة እነዚያ በጎ ተግባር የፈጸሙ አማኞች በገነት የቀኝ ተጓዳኞች ናቸው። والذين كفروا بآياتنا هم أصحاب المشأمة እነዚያም በአንቀጾቻችን ማለትም በቁርአን የካዱት እነሱ በገሃነም የግራ ተጓዳኞች ናቸው። عليهم نار مؤصدة ከሃዲያን ላይ መውጫ በሌላት ዝግ በሆነች በገሃነም እሳት ውስጥ ይቀጣሉ።